ቁምቁም አቤት ኢንስፔክተር ዶክተር እባላለሁ የትኛው ነህ አይመለከትም አንዳንድ ጥያቄዎችን እጠይቅሃለሁ ትነግረኛለህ ማለት ነው እሺ ይሄን ሰው ታውቀዋለህ ራስህ እኮ ነህ ማለት ይሄን ልጅ አይ አላውቀውም እርግጠኛ ነህ አታውቀውም አላውቀውም አሁንስ ላውቀው እችላለሁ ዜማ ህይወት ዮኒ ዜማ ይባላል ቡኒ ጫማ ያዘውትራል ወረዳ 12 ቀበሌ 17 ነው ያለው ብዙ ጊዜ የብብ ጸጉሩን እያበጠረ ነው የሚንቀሳቀሰው በጣም አመሰግናለሁ ለምን ፈልጋችሁት ነው አይመለከትም ለምን ፈልጋችሁት አንድ ነገር አጥፍቶ ነው ኧረ እባክህ ምን ልጁ ወሮ በላ አንተ ራሱ ብታየው ማለት ነው ለኔ ጠቁመኝ ውሻ እኮ ነው እኮ በጣም ትብብር በጣም አመሰግናለሁ ምንም ችግር የለውም ሰማ እንጂ ምን አጠፋን ያልከኝ ምንድነው ያጠፋው ነው በደንብ እስቲ ግልጽ አድርገህ ንገረኝ እንዴት ነሽ ታዲያ እንዴት ነህ ተስማማሽ ሀገሩ ምን ነው አይስማማትም ብለህ ጠብቀህ ነበር እንዴ ምንድነው ኧረ እኔ እንደዛ ማለት ፈልጌ አይደለም እንዴ ረጋቤ እንጂ እንዴ ወንድም ምን ልታዘዝ ማኪያቱ ኦኬ ይሄ ድምጽ ነው ሰማ ኧረ አይደለም ገና ለገና እግሯ ካገር ወጣ ብለህ ከሌላ ሴት ጋር ግንኙነት ጀመርክ ማለት ነው እንዴ ሰላም ያለው ቀን አባቴ ሰላም ያለው ቀን ማለት ነው የመጨረሻ አራቀብን በእናትህ ወይ ከኋላ ላምጣውና ማለት ነው ቪዲዮ ኮል እንትን ባንዴ መንገሩ ወይኔ ምንድነው በእናትህ ወይ በግ ነው ገደልኳት ለምን ወይኔ በእናትህ በጣም ይቀርበልኝ እንደው የፈለከውን ያልከፍላለሁ እንደው እቺን በገንዘብ የሚቀይራት መሰለህ ሴት ናት እኮ መውለድ ትችል ነበር ሴት ናት ቆረጣለሁ አይደል እንዴ እጢ ነው አንተ ነው ያሳደግካት እኔ እሺ በቃ ኧረ ችግር የለውም በቃ የፈለከውን እሺ በቃ በዛ ላይ እኮ እርጉዝ ነች እርጉዝ የት አለ የሁለት ወር እርጉዝ ያስታውቃል እሺ ምን አድርግ ነው የምትለኝ በቃ የልጇንም እጨምራለሁ ምን አማራጭ አለኝ ምን ብቻ ባልትራሶን ቀጣይ ብትወልደው ሴት እንደሆነች አረጋግጬ ነበር የሷንም እድል ያከሸፍኩ ኧረ ምንድን ነው የዘር ማንዘሯን ልከፍል ነው እንዴ ምን ይታወቃል ምትወልደው የልጅ እንኳን እኮ ሴት ግልገል ልትሆን ትችላለች የሷንም እድል ነበር እስከምን ጅላት ያስከፍለኝ ነው በቃ ከፍላለሁ ምንድን ነው እንደው አፈር የበላ ቀን አፈር የበላ ኧረ ምንድነው ወይኔ ገደልኩት ምን ሰንበቻ እርጉዝ ነበረ ቆረጣለሁ አይደል እንዴ እና እንዴት ነው የሚመችክ እኔ ከስር አንቺ ከላይ ስትሆኚ እንግባ ተመቸሽ አንተ በጣም እንደዚህ አይ እኔ ከስር ነው የምፈልገው አላልኩሽም አንቺ ከላይ ተኝሽ ሰላም ደሪ